እሺ ችግር የለውም ሰፈር ነኝ እንገናኛለን። ስለፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦዬች እግዚአብሔር ይስጥልን። አሜን አሜን አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ እንዴ ያራዳል አማንሽ እንዴ ነው አራልጠፉም አሉ። ወዴት እየሄድክ ነው? እዚህ ቸከሳለሁ ወራት ብዬ ቸከስ ምናምን ትላለህ። በስንተኛው ክፍለ ዘመን አንተውን ወጣት ነህ ትሰራለህ እና ምን ይፈታል? እንዴት ለሴት ቦታ ትሰጣለህ? በምን ጊዜ ነው ሄደህ ሴት ምናምን የምትወሩ? እኔ በባለፈው የጋሽ ጥነው ልጅ ወደድኳት። ከዛ በኋላ አባቷን የታገኙት ቀበሌ ሄድኩና ንቅ አድርጌ የትዮ ሄድኩ ይመናሹ ጠላ ቤት። ከዛ ወሰርኩትና አንድ ጆክ ጠላ እንደጋበዝኩት ሃ ብሎ የመጀመሪያ ልጁን ይዳርልኝ። ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ እንደጠጣን እንዲሁም ላንተማ ጥሩ ሰው ነህ የመጨረሻ ልጅን እድርልሃለሁ ምርቅልሃለሁ አለኝ። ሁለት ልጅ ነው ባንዴ ይዳርልኝ። በጣም የሚገርም መረጃ ነገር በቃ እንደዛ ነው ማድረግ ያለብህ። እኔ ምን እስክሆን ነው የምጠብቀው? ያራዳልሽ ውለታን አረሰውን ትመለስ ይሻላል። አንሰራለህ ምን ሆነ ነው? ከተቀጠኝ እኮ ደብደቡ። አዎ ተገኘሽ። አባቷ ነው የደብደበ። ትልቁ ወንድሟ በቃ አሁን ከብርቄ ጠላ ቤት እንሄዳለን ይሻላል። ጥግንግን ትላለሽ። አንድ አራት ጆክ ብንጠጣበት ይሻላል። አዎ እንጠጣ። ምን ልትሆን ነው? ተመስገን እቺንም ላላሳጣኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ እማማ ዝናሽ። አንድ እንጀራ ብር አንድ ብር። ይኸው እንኩ እንጀራውን በዚህ አድርጉት። ደፋር እንጀራውን በዚህ አድርጉት። እዛው ያዙ እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ነኔ ልጅ ጉረስ። አረ ማዘር ይኸው ልገዛ መጥቼ። አረ ችግር የለውም ማዘር ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር እርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም። ይኸው ልበላ ችግር የለውም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁ? አረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ። ባልኩ ደረሰው ሳናስበው ወይ በግ ወይ ዶሮ ቁርጥምጥም እናረጋት ትፍትፍ ማለት አለብን። አዎ ደስ ይለኛል። እንስረግ ግን እኔ ብቻዬን ነው ማለት እኔ ማማዳለሁ። ረረረ ደሞ አንተ ልጅ ልጅ እንደባለፈው ልታስዝኝ አንተ እዚህ ቁጭ ትላለህ። እኔ ደርሼ እመጣለሁ። እሺ በል በቃ እኔ ይዣት መጥቻለሁ። አንተ ደግሞ ሽጠህ ትመጣለሽ። ገና ሂድና ሽጣትና ባሪፍ ዋጋ ሽጠውናሽ። ይሰጣል ተገመዱኛ ዝም እንደተም ቻው በቃ አየላምበሱ ገበያ ሽጦ መጣ። ስንት ሸጥከው? በመጣበት ሸጥኩት። በመጣበት ማለት ተሰረኩ። አየለ አሁን ሰው ካንተ ጋር ስሬ ይሰራል። ድሮም እንኳን ምንም የነበረ እንግዲህ ኋላ እንዳትከተለኝ። ልጆት ነበር አይደል የሚጦሩት? አዎ ጤፉን፣ ሽንኩርቱን፣ ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ? ሁሉም ያልፋል። ገፍትረው ፈጠፈጡ ልጄ ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ እንደውም ጓደኞቹ መጡ፣ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው? ሊደፉኝ ነው? ኧረ እንዴ አይባልም ማዘር። ተይ እባክሽ፣ እሱንም ፈጠፈጡ፣ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት? ልጄን ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጁ 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር። እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱን ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ። ሞልቷል። ፈጣሪ አጥኖት ማዘር። እኔ ምለው ልጆች ይሄን 10000 ብር የሰጣችሁኝ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ፣ ወስዳችሁ ፈትፍጡልኝ።
ሰላም አላችሁ? ሰላም ነው ጋሽ። ወደ ቀበሌያችን ምን ልትሰሩ መጣችሁ? ወደ ቀበሌ የመጣ ነው በጥቃቅንና አነስተኛ ተደራጅተን ስራ ለመጀመር ነበርና ከቀበሌያችሁ ብር ፈልገን ነው እንደ ብድር መልኩ ትንሽ ስራ ልንጀምር ነው። ወጣቶች ነን ይሁን እንጀምር ብለን ገንዘብ? አዎ ገንዘብ ፈልገን ብድር። ቀበሌያችን ብድሩን ቢፈቅድላችሁ ምን ትጀምራል? ያው ልንጀምር ያሰብነው ስራ ይገርም አዋጭ የሆነ ስራ ነው። ከተማችን ሊያውቁታል የቤንዚን የነዳጅ እጥረት አለና ነዳጆችን እያሸግን በብላክ መልኩ ለመሸጥ ነው ያሰብነው። ስለዚህ ተባባልና ምንድነው አሻሸመን ነጭስ እያስመጣን እንሸጣለን። ዳሬ ተባባል አንተ ምንጭስ ነው በየደቂቃው አዳዲስ ሐሳብ ያመጣ አይምሮዬን አትበጥብጠው። በባለፈው በሊያ በኩል ሰው እንልካው 13 ነፍስ እየጠፋ ያለው ዝም በል በመንግስት ብር መንግስትነት ነው። ውጡልኝ ፖሊስ አልጠራ ውጣልኝ። ጆሃና ሙላ አትጨቃጨቁ እዚህ ጋር ውጣልኝ። ተረኛ አቤት ነው ወንድም ምን ልታዘዝ? ዶክተር ያስቀምጠኛል። ከመቆም ይሻልሃል። ከመሬ እኮ ዶክተር፣ በዛ ላይ ሆዴን በጣም ይቆርጠኛል። ምን ነው ሆድክ የሚቆርጥ? ቀበሌ ነው እንደምሰራው ጉቦ ትበላለህ እንዴ? አው ቀበሌ ነው የምሰራው። እንዴት አወቁ? አላልኩም የጉቦ ምልክት ገና እበታራለህ። እንዴ ሂዳም ሰገራክን ይዘክና ልክ እንደወረደ ሳይቀሰቅስ ዶክተር ያው ምንድነው ያመጣክብኝ? ሰገራ ነው ይለኛል እንዴ? ይሄንም ያክል ነገር አርተ ነው ወይስ ወልደ ነው? ናኔ ምን ላድርግ? ከውስጥ የወጣው እኮ ነው። ከልጅነት ጀምሮ አርታ አታውቅም እንዴ? ደግሞ ምን ያክላል? አራም ቶሎ ለመርመርና መድኃኒት ይሰጠኝ። ኧረ ወደዛ አድርገው። ደህና ነገር ያዝክ መሰለ እንዴ? ልታጎርሰኝ ነው እንዴ? ይሄ ግን ይመራመራል። ፈጣሪ አለ። ልንገርህ ወንድም፣ ይሄ ነበር ሆድክ ውስጥ ተሰንቅሮ ሲያሰቃይክ የነበረው። ወጥቶልሃል፣ ድነካል። ሂድ በቃ። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ መሀይም ልጅ ጋር አትቀመጥ አላልኩም? ኧረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል። ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛ ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣሁ። ግን ተሰረ በሰከንድ ሴሚስተር አሻሽላለሁ ቃል ገባላለሁ። የኔ ጠንበለል አኮራኝ። አመሰግናለሁ ሸርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም። ና ብያለሁ። ና ብያለሁ። አንተ አመዳም ና ብያለሁ። የምናም ታምሽ ና እያልኩ ና እያልኩ ነው። አንተ አመዳም ልጅ አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ለባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔማ ማዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔማ ማዝናሽ ተንቄያለሁ። በገዝቼ ካልመጣሁ ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ፣ ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዙታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይበለኝ። እኔም ብሎ ባለበት ወደ ሊድ ኧረ ወደ ሊድ ኧረ ወደ ወንድሜ የኛ ባለበግ የታል በጉ? አቤት እኔ ምንም ማማዝናሽ ስንት ልጅ ነው ያሉት? 4 ልጅ አለኝ። አንዱ ኢንጂነር፣ ሁለተኛ ማስተርስ ዲግሪ አለው፣ ሶስተኛ ዶክተሬት ዲግሪ አለው፣ አራተኛው ሌባ ነው። ሌባው ለምን አታባሪውም እንዴ? ምን ነካ? ቤትን እኮ ቀጥ አድርጎ የሚያስተዳድረው እሱ ነው። ሌሎቹ ስራ የላቸውም። ለገንዘብ ብለው ሌባ ልጅ ቤት ያኖራሉ። እና ገንዘብ እኮ ነው። አሁን 1 ሚሊዮን ብር ይሰጡታል። ሀያቶትን በጥፊ መቶ ቢባል ይመታሉ? አይደለም አያቴን ሙሉ ቤተሰብን አጠናግራለሁ።